ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ኪኒውስ ነው። ኪኒውስ ወደ እናንተ የዕለቱን ዜናዎች ከማድረሱ በፊት በቅድሚያ አርዕስተ ዜና። ሜክሲኮ በአሜሪካ ይዞታ ስር ያሉ የሞቱ ዜጎቿን በተመለከተ የወንጀል ክስ እንደምትመሰርት አስታወቀች። በደቡብ ስፔን ግዛት በተነሳው ሰደድ እሳት ምክንያት ቢያንስ 11 ሰዎች መሞታቸው ተገለጸ። ቻይና በድጋሚ ጥቅም ላይ የሚውል ሮኬት ማስወንጨፏ ተነገረ። ኢራን መሰረተ ልማቶቿ ከተመቱ በአሜሪካና በእስራኤል ላይ ጥቃት እንደምትፈጽም አስታወቀች። ወደ ዜናዎቹ አመራን። ሜክሲኮ በአሜሪካ ይዞታ ስር ያሉ የሞቱ ዜጎቿን በተመለከተ የወንጀል ክስ እንደምትመሰርት አስታወቀች። የሜክሲኮ የውጭ ጉዳይ ሚኒስትር ሮቤርቶ ቬልሳኮ እንደተናገሩት ብዙ ዜጎቻቸው በአሜሪካ ይዞታ ስር ሳሉ መሞታቸውን ተከትሎ ክስ እንደሚመሰርቱ ተናግረዋል። በአሜሪካ የስደተኞችና ጉምሩክ ባለስልጣን ተይዞ የነበሩ 14 የሜክሲኮ ዜጎች መሞታቸውን ገልጸዋል። 3 ተጨማሪ ዜጎች ደግሞ በእስር ሂደት ላይ ያሉ መሞታቸው ተነግሯል። ሜክሲካውያኑ መሞታቸው በአገሪቱ ካስነሳው ተቃውሞ በተጨማሪ ያለፈው ረቡዕ በአሜሪካ ሂውስተን በሺዎች የሚቆጠሩ ሰዎች የተቃውሞ ሰልፍ አድርገዋል። የተቃውሞ ሰልፉ ከመካሄዱ አንድ ቀን አስቀድሞ ሎሬንዞ ሳልጋዶ የተባለ የሜክሲኮ ዜጋ በስደተኞችና ጉምሩክ ባለስልጣን ባልደረባ ተገድሏል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት በኤክስ ገጹ ባወጣው መግለጫ ህገወጥ ሰውን በቁጥጥር ስር ለማዋል የወሰደው የህግ ማስከበር እርምጃ መኪና ለማስቆም በመሞከር ሂደት ላይ የተፈጠረ እንደሆነ ተናግሯል። ግለሰቡ የተገደለው ከመያዝ ለማምለጥ ሲሞክር እንደሆነም ተነግሯል። ወደ ተከታዩ ዜና አመራን። በደቡብ ስፔን አንዳሉሲያ ግዛት በተነሳው ሰደድ እሳት ምክንያት ቢያንስ 11 ሰዎች መሞታቸውና 19 ሰዎች የደረሱበት አለመታወቁ ተገለጸ። የግዛቱ አስተዳዳሪ ጆዋና ሞሬኖ እንዳሉት 19 ሰዎች እስካሁን የደረሱበት አልታወቀም። በወደቀ የኤሌክትሪክ መስመር ምክንያት ሰደድ እሳቱ እንደተነሳና በመቶዎች የሚቆጠሩ ሰዎች የእሳቱን ስርጭት ለመቆጣጠር እየሞከሩ እንደሚገኙ ተገልጿል። በደቡብ አውሮፓ እስከ 40 ዲግሪ ሴንቲግሬድ የሚደርስ የሙቀት ወጀብ መከሰቱን ተከትሎ በተለያዩ አካባቢዎች ሰደድ እሳት እየተከሰተ ነው። በፈረንሳይ፣ በፖርቹጋልና ስፔን የእሳት አደጋ ሰራተኞች አደጋዎችን ለመቆጣጠር እየሞከሩ ሲሆኑ በሺዎች የሚቆጠሩ ሰዎች ከቤት ንብረታቸውም ተፈናቅለዋል። በስፔን በሰደድ እሳት የሞቱ 11 ሰዎች አስክሬን ቤዳር በተባለች አነስተኛ መንደር ውስጥ ተገኝቷል። አብዛኛዎቹ ሰዎች የውጭ ሀገር ዜጎች መሆናቸውም የግዛቱ አስተዳዳሪ ተናግረዋል። ወደ ተከታዩ ዜና አመራን። ቻይና በድጋሚ ጥቅም ላይ የሚውል ሮኬት አስወነጨፈች። ሎንግ ማርች 10B የተባለ ሮኬት ቻይና በአገሪቱ ታሪክ ለመጀመሪያ ጊዜ በድጋሚ ጥቅም ላይ መዋል የሚችል ሮኬት ማስወንጨፏ ተገለጸ። በአገሪቱ የህዋ ሳይንስ ዘርፍ ትልቅ ስኬት እንደሆነ የተነገረለት ሎንግ ማርች 10B ዛሬ አርብ ከደቡባዊ ቻይና ሃይናን ተወንጭፎ ወደ ምድር መመለሱ ተገልጿል። አሜሪካ በድጋሚ ጥቅም ላይ የሚውሉ ሮኬቶችን በማምረት በህዋ ሳይንስ ያላትን የቀዳሚነት ስፍራ ቻይና መገዳደር የምትችልበት አዲስ ምዕራፍ እንደሆነም ተጠቁሟል። የኤሎን መስክ ስፔስ ኤክስ እና የጄፍ ቤዞስ ብሉ ኦሪጂን እንደገና ጥቅም ላይ የሚውሉ ሮኬቶችን እያመረቱ የሚገኙ የዓለማችን ግዙፍ ተቋማት ሲሆኑ ሮኬቶች አንዴ ጥቅም ላይ ከዋሉ በኋላ መልሰው አገልግሎት እንደማይሰጡ ሲታመንበት ቆይቷል። ከምድር ሮኬቶች ሲወነጨፉ ጉዳት ስለሚደርስባቸውና በድጋሚ ጥቅም ላይ ስለማይውሉ ወደ ጠፈር መንኮራኩር መላክ ከፍተኛ ወጪ የሚጠይቅ በመሆኑ ሀገራት ለማስወንጨፍ ረጅም ጊዜና በጀት የሚጠይቅባቸው ሆኖ ቆይቷል። ሮኬቶችን ለማስወንጨፍ የሚያስችለው ክፍል ዳግም ጥቅም ላይ እንዲውል ማስቻል በከፍተኛ መጠን ወጪዎችን የሚቀንስ ነውም ተብሏል። ወደ ተከታዩ ዜና አመራን። በኢራንና በአሜሪካ መካከል ግጭቱ ካገረሸ በኋላ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስና እስራኤልም ከኢራን ያጸፋ ጥቃት እንደማትተርፍ የኢራን የብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ አስጠነቀቁ። ዋና ጸሐፊው መሐሙድ ባቂር በአገሪቱ ቴሌቪዥን ባስተላለፉት መግለጫ ቀደም ሲል እንዳስታወቅነው በመሰረተ ልማቶቻችን ላይ የሚፈጸሙ ጥቃቶች አጸፋን የሚያስከትሉ ሲሆኑ ከነዚህም ጥቃቶች ጀርባ ያለውም ወንጀለኛው ጽዮናዊ መንግስትም ተዋጊዎቻችን ከሚፈጽሙት ጥቃት የሚያመልጥ አይሆንም ሲሉ ተናግረዋል። ተኩስ አቁም አድርገው የነበሩት አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ዳግመኛ ወደ ግጭት ተመልሰዋል። አሜሪካ፣ ኳታርና ሳውዲ አረቢያ በሶስቱ መርከቦች ላይ ለተፈጸመው ጥቃት ኢራንን ተጠያቂ ሲያደርጉ፣ ኢራን በበኩሏ ግን አስተባብላለች። በመርከቦቹ ላይ ጥቃት ከተፈጸመ በኋላ አሜሪካ ከማክሰኞ ሌሊት ጀምራ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም፣ ኢራን ደግሞ በፋርስ ባህረ ሰላጤው ሀገራት ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። የተባበሩት አረብ ኤሚሬትስም ከአሜሪካ ጋር በማበሯ ዋጋ ትከፍላለችም ብለዋል። ጦርነቱ በተፋፋመበት ጊዜ ኢራን ኤሚሬትስን በሚሳኤሎችና በድሮኖች በተደጋጋሚ አጥቅታለች። የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር
የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናግረዋል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኳሳሪ የተባበሩት አረብ ኤሚሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህም ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን ሀገር አስጠንቅቀዋል። ኢስማኤል በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለችው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባልም ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን የአጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጥተው ጠቅሰውታል። ስለዚህም ኤሚሬትስ በቀጠና ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቷ የኢራን ጦር ሰራዊት እርምጃ በሚወስዱበት ጊዜ ዋነኛ ኢላማዎች ይሆናሉ በማለት አስጠንቅቀዋል። ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን።